ጤና ይስጥልኝ። ይህ አዲስ ዜና ነው። ዓለም በአሁኑ ሰዓት ትንፋሿን ውጣ ወደ እኩለ ሌሊት ሰዓት እየተመለከተች ትገኛለች። በአሜሪካና በኢራን መካከል ለ2 ሳምንታት ተደርጎ የነበረው ተሰባሪ የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ይህ ስምምነት በመካከለኛው ምስራቅ ለ54 ቀናት የዘለቀውና ከኢራቅ ወረራ ወዲህ የታየውን እጅግ አስከፊ ወታደራዊ ግጭት ለጥቂት ቀናት ጋብ እንዲል አድርጎ የነበረ ቢሆንም አሁን ግን ቀጠናው ወደ ከፋ ደረጃ ለመሸጋገሩ ምልክቶች እየታዩ ነው። እንደ ሮይተርስና አልጀዚራ ዘገባዎች ከሆነ በፓኪስታን ኢስላማባድ ሲደረግ የነበረው የመጨረሻው ዲፕሎማሲያዊ ጥረት ያለምንም ስምምነት ተበትኗል። የዋሽንግተን ምንጮች እንደሚጠቁሙት ለቴሄራን የተቀመጠው የ3 ሰዓት ቀነ ገደብ ከመጠናቀቁ በፊት ምንም አይነት ዲፕሎማሲያዊ መፍትሄ መገኘቱ ዕድል ጠቧል። ከዋይት ሃውስ የተሰማው መግለጫ ትዕግስታችን ተሟጧል የሚል ጠንካራ መልእክት ሲሆን ቴሄራን በበኩሏ የኢስላማዊ ቤተ ዘበኛ IRGC ጦሩን በከፍተኛ ጥንቃቄ ላይ እንዲሆን አዛለች። የሆርሙዝ ስትሬት ባህር መስመር አሁን ላይ በሁለቱም ወገኖች የጦር መርከቦች ተጨናንቋል። በመካከለኛው ምስራቅ ሰማይና ባህር ላይ የታየው ወታደራዊ እንቅስቃሴ አሁን ወደ መጨረሻው ምዕራፍ ተሸጋግሯል። የፔንታጎን ከፍተኛ መኮንኖችና የእንግሊዝ ፓርላማ ቤተ መጻሕፍት የምርምር ሰነዶች እንደሚያመለክቱት ዋሽንግተን ከ2003 የኢራቅ ወረራ ወዲህ ግዙፉንና ገዳይ የተባለውን የጦር ስምሪት አጠናቃለች። ይህ ስምሪት ኢራንን በ3 አቅጣጫዎች ለመክበብ የታለመ ሲሆን ዝርዝር ይዘቱም የሚመለከተው ነው። በባህር ኃይል በዓለም ላይ እጅግ ዘመናዊ የሆነው ይህ መርከብ በምስራቃዊ ሜዲተራንያን ባህር ላይ በመቆም የሰሜን ግንባሩን ይቆጣጠራል። በቀይ ባህርና በኤደን ባህረ ሰላጤ መካከል ስትራቴጂካዊ ቦታ ይዟል። በአረብ ባህር ላይም በመሆን የሆርሙዝ ስትሬትንና የኢራን ባህር ዳርቻዎችን በቀጥታ ኢላማ አድርጓል። አየር ኃይሉ ደግሞ ከዩታ ሂልና ከፍሎሪዳ ቲንደር የጦር ሰፈሮች የተነሱ F-22 ራፕተር ድብቅ ተዋጊ ጀቶችና F-15 ስትራይክ ኤግል በዮርዳኖስ በሚገኘው ሞዋፋቅ ሳልቲ የጦር ሰፈር በንቃት ላይ ይገኛሉ። የዩናይትድ ኪንግደም መንግሥት በቆጵሮስ የሚገኘውን ራፋ ክሮትሪ የጦር ሰፈር ለረጅም ርቀት ሚሳኤል ጥቃቶችና ለስለላ ሥራዎች እንዲውል በይፋ ፈቅዷል። ይህም የአውሮፓ አጋሮች በግጭት ውስጥ ያላቸውን ቁርጠኝነት ያሳያል። ይህ ወታደራዊ ዝግጅት በከፍተኛ ፍጥነት የቀጠለው በፓኪስታን ኢስላማባድ ሲደረግ የነበረው የሰላም ተስፋ ዛሬ ከሰዓት በኋላ ጭል ማለቱን ተከትሎ ነው። እንደ ዲፕሎማሲያዊ ምንጮች ገለጻ የአሜሪካው ምክትል ፕሬዝዳንት JD ቫንስ እና የኢራን ከፍተኛ ልዑካን በድርድሩ ወቅት በአንድ ክፍል ውስጥ ተቀምጠው ለመነጋገር እንኳን ፈቃደኛ አልሆኑም። ውይይቱ የተካሄደው በፓኪስታን ውጭ ጉዳይ ሚኒስትር አማካኝነት በሚመላለስ መልእክት ብቻ ነበረ። ክርክሩም ዋና ነጥቦች የዋሽንግተን ጥያቄ ኢራን እስካሁን ያበለጸገችውን 60% እና ከዛ በላይ ንጽህና ያለው ዩራኒየም በአስቸኳይ ለሶስተኛ ወገን ለዓለም አቀፍ ተቆጣጣሪዎች አሳልፋ እንድትሰጥና የኒኩሌር ጣቢያዎቿንም ለፍተሻ ክፍት እንድታደርግ ትጠይቃለች። የቴሄራንም ምላሽ ቴሄራን በበኩሏ ማንኛውም አይነት ስምምነት ከመፈረሙ በፊት በነዳጅና በባንክ ዘርፉ ላይ የተጣሉ ማዕቀቦች ሙሉ በሙሉ ሊነሱ ይገባል በሚለው አቋሟ ጸንታለች። የአሜሪካው ፕሬዝዳንት JD ቫንስ በኢስላማባድ መገኘታቸው ዋሽንግተን ለጉዳዩ የሰጠችው ከፍተኛ ትኩረትን ያሳያል። ሆኖም የኢራን አብዮታዊ ዘበኛ ዛሬ ምሽት ባወጣው መግለጫ የአሜሪካ የጦር መርከቦች ወደ ግዛቶቿ የሚጠጉ ከሆነ ታሪካዊ ስህተት እንደሚሆን አስጠንቅቋል። በዚህም ታሪካዊ ፍጥጫ ውስጥ የሚተኮሱት ሚሳኤሎች ብቻ አይደሉም፣ የዓለም ኢኮኖሚም የጦርነቱ ግንባር ሆኗል። ኢራን በዓለም ላይ ካለው የነዳጅ ፍላጎት 20 በመቶ የሚያልፍበት የሆርሙዝ ስትሬትን ለመዝጋት የባህር ሰርጓጅ መርከቦቿንና የባህር ላይ ፈንጂዎችን ማዘጋጀቷን ተከትሎ ዓለም አቀፍ ገበያዎች በመንቀጥቀጥ ላይ ይገኛሉ። ይህን ተከትሎም የነዳጅ ገበያው ዛሬ መጨረሻ ቀይ መስመሩን አልፏል። የብሬንት ድፍድፍ ነዳጅ በዛሬው ዕለት $124 ደርሷል። ይህ ዋጋ ባለፉት ጥቂት ሳምንታት ብቻ የ35% ጭማሪ ያሳየ ሲሆን በብዙ ሀገራት የማደያ ዋጋ ላይ እስከ 40% የሚደርስ ድንገተኛ ጭማሪን አስከትሏል። በዓለም አቀፍ ነዳጅ አከፋፋይ ድርጅት የቪቶል ዋና ሥራ አስፈጻሚ ራሰል ሃርዲ ሁኔታው አሳሳቢ መሆኑን ገልጿል። በሆርሙዝ መስመር ለአንድ ሳምንት እንኳን ቢዘጋ የዓለም ኢኮኖሚ ከቁጥጥር ውጭ ወደ ሆነ ድብቅ ውድቀት እንደሚገባ አስጠንቅቀዋል። የነዳጅ ዋጋ መጨመር በነዳጅ ብቻ አያበቃም። በግጭት ቀጠና ውስጥ የሚያልፉ መርከቦች የሚከፍሉት የኢንሹራንስ ዋጋ 500% መጨመሩ የትራንስፖርት ወጪው በቀጥታ በተጠቃሚው ሕዝብ ላይ እንዲጫን አድርጓል። እንደ ጀርመንና ቻይና ያሉ ግዙፍ አምራች ሀገራት የኃይል ወጪያቸው በመናሩ የፋብሪካ ምርቶቻቸውን ዋጋ ለመጨመር ተገደዋል። ለአፍሪካ ሀገራት በተለይ ለኢትዮጵያና ለግብፅ ይህ ቀውስ ከነዳጅ በላይ የህልውና ስጋትን ይዞ መጥቷል።
የተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን ባወጣው አስቸኳይ ሪፖርት እንደ ኢትዮጵያ ያሉ የግብርና ሀገራት የሚያስገቡት ማዳበሪያ ዋጋ በ3 እጥፍ ጨምሯል። ይህ የሆነው ማዳበሪያን ለማምረት የሚያስፈልገው የተፈጥሮ ጋዝና የትራንስፖርት ወጪ በመናሩ ነው። ማዳበሪያ በወቅቱና በተመጣጣኝ ዋጋ ካልቀረበ በሚቀጥለው የምርት ዘመን የምግብ ምርት በ30% ሊቀንስ እንደሚችል ዩኤንኢሲኤ አስጠንቅቋል። ይህም ቀደም ሲል በነበረው የዋጋ ግሽበት ላይ ተጨማሪ እሳት በመጨመር ከፍተኛ የራብ አደጋን ሊደቅን ይችላል። ዓለም ባንክ ተንታኞች እንደሚሉት ይህ የጂኦፖለቲካ ድንጋጤ ከቀጠለ ድሃ ሀገራት የውጭ ምንዛሬ እጥረት ስለሚያጋጥማቸው መሰረታዊ የሆኑ መድኃኒትና የምግብ ቁሳቁሶች የመግዛት አቅማቸው ሊሽመደመድ ይችላል። ዓለምም ትኩረቷን በትላልቆቹ ኃይሎች ወታደራዊ ፍጥጫና በዲፕሎማሲያዊ ሽኩቻዎች ላይ ባደረገችበት በዚህ ወቅት በጋዛና በሊባኖስ ምድር የሚረግፉ ሕይወቶች፣ የሚፈርሱ ቤቶች ቁጥር ተረስተዋል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ሚያዝያ 2026 ባወጣው ሪፖርቱ ቀውሱ ከአቅም በላይ መሆኑን አሳውቋል። በጋዛ ያለው ሁኔታ ከመቼውም ጊዜ በላይ አስፈሪ ደረጃ ላይ ደርሷል። ኦሲኤችኤ እንዳረጋገጠው በጋዛ ከሚገኙ ከ1600 በላይ ጊዜ መጠለያዎች ውስጥ በ80 በመቶ የሚሆኑ ቦታዎች ላይ የቆዳ በሽታዎች እንደ እከክና ቅማል እንዲሁም የቆሻሻ ውሃ ወለድ በሽታዎች በከፍተኛ ሁኔታ ተከስተዋል። ንጹህ ውሃ ማግኘት የማይታሰብ በሆነበት በዚህ ወቅት ቆሻሻን ለማስወገድ የሚያስችል መሰረተ ልማት ሙሉ በሙሉ ወድመዋል። ካለፈው ጥቅምት ወር ጀምሮ የነበረው ተኩስ አቁም ስምምነት ቢኖርም ወደ ጋዛ የሚገባው እርዳታ ባለፉት 3 ወራት በ37% ቀንሷል። ይህም የሆነው በድንበር ኬላዎች ላይ በሚደረጉ ጥብቅ ፍተሻዎችና በመንገድ ብልሽት ምክንያት ነው። የጋዛ የሰው ልጅ እድገት በ77 ዓመት ወደ ኋላ የተመለሰ ሲሆን ይህም አካባቢውን ወደ 1940ዎቹ የኑሮ ደረጃ መመለሱን ሪፖርት ያሳያል። በሊባኖስ ያለውም ሁኔታ በተመሳሳይ ፍጥነት ወደ ከፍተኛ ቀውስ እያመራ ነው። ከመጋቢት ማርች 2026 ጀምሮ በተባባሰው የአየር ጥቃት ምክንያት በሊባኖስ ከ1.2 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህም ውስጥ 140 ሺህ የሚሆኑት ብቻ በይፋዊ መጠለያ ውስጥ ሲሆኑ ቀሪዎቹ ግን በመንገዶችና ባልተጠናቀቁ ሕንፃዎች ውስጥ ይገኛሉ። 6 ሆስፒታሎችና 55 የመጀመሪያ ደረጃ የጤና ጣቢያዎች በግጭቱ ምክንያት ተዘግተዋል። ይህም በአሁኑ ወቅት ለተጎጂዎች ሕክምና ለመስጠት ያለውን አቅም ሽባ አድርጎታል። በዌስት ባንክ ያለው ሁኔታም እጅግ አደገኛ ደረጃ ላይ ደርሷል። ባለፉት ሳምንት ብቻ 47 የሰፋሪዎች ጥቃት የተመዘገበ ሲሆን በእነዚህም ምክንያት በርካታ ፍልስጤማውያን ቆስለዋል፣ ንብረታቸውም ወድመዋል። በ2026 ብቻ በዌስት ባንክ ከ2500 በላይ ፍልስጤማውያን በቤት መፍረስና በሰፋሪዎች ጥቃት ምክንያት ቤታቸውን ጥለው ተሰደዋል። ዓለም አቀፉ ማህበረሰብም አስቸኳይ እርዳታ የጠየቀው $3 ሚሊዮን ቢሆንም እስካሁን የተገኘው 22% ብቻ ነው። ይህ የገንዘብ እጥረት በሚቀጥሉት ሳምንታት የረሃብና የበሽታ ሞትን በከፍተኛ ሁኔታ ሊጨምር ይችላል። ይህም ዘገባ የሚያሳየው ጦርነቱ በወታደራዊ ግንባር ብቻ ሳይሆን ተራው ሕዝብ በሚከፍለው የህይወት መስዋዕትነት ጭምር መሆኑን ነው። የ2026ቱን ግጭት ከቀደሙት የመካከለኛው ምስራቅ ቀውሶች የሚለየው የግጭቱ ስፋት ብቻ ሳይሆን የሀያላን አገራት አሰላለፍና የዓለም ስርዓትን ወደ አዲስ መከፋፈል እያመራው መሆኑ ነው። ዛሬ ዋሽንግተን የምትወስደው ማንኛውም እርምጃ በሞስኮና በቤጂንግ በኩል የሚሰጠው ምላሽ በከፍተኛ ጥንቃቄ እየተጠበቀ ይገኛል። ቻይናና ሩሲያም የአሜሪካ የጦር ስምሪት ቀጥተኛ ወረራና ሉዓላዊነትን መጣስ በማለት በጽኑ ኮንነዋል። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ዛሬ በሰጡት ድንገተኛ መግለጫ ቤጂንግ በቀጠናው ላይ የሚደረግ ያልተገባ ጣልቃ ገብነት ዝም ብላ አትመለከትም፣ የዓለም የኃይል ሚዛን የሚነካ እርምጃ ዋጋ ያስከፍላል የሚል ጠንካራ ማስጠንቀቂያ ለዋሽንግተን ልከዋል። በሌላ በኩል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እስከ ዛሬ በምስራቅ አውሮፓ ላይ አድርጎት የነበረውን ከፍተኛ ትኩረት ወደ መካከለኛው ምስራቅ አዙሯል። ይህም ሽግግር የሚያሳየው ግጭቱ ከተቀሰቀሰ ጦርነቱ በሁለቱ ሀገር መካከል ብቻ የሚወሰን ሳይሆን የሶስተኛው ዓለም ጦርነት መጀመሪያ ሊሆን እንደሚችል የስትራቴጂክ ጥናት ተመራማሪዎች እየገለጹ ነው። የፖለቲካ ተንታኞች እንደሚሉት አሁን ያለንበት ሰዓት ከ1962ቱ የኩባ ሚሳኤል ቀውስ ወዲህ ዓለም ለታላቅ ጥፋት እጅግ የተቃረበችበት ወቅት ነው። የሚቀጥሉ ጥቂት ሰዓታት በእኩለ ሌሊት የሚወሰኑት ውሳኔዎች የሰው ልጅን የሰላምና የደህንነት ዕጣ ፈንታ ይወስናሉ። የኒውክሌር ኃይል ያላቸው ሀገራት በቀጥታም ይሁን በተዘዋዋሪ ወደ ግጭት ውስጥ መሳተፋቸው ስጋቱን እጥፍ ድርብ አድርጎታል። የተኩስ አቁም ስምምነቱ ዛሬ እኩለ ሌሊት ላይ ያበቃል። ሰዓቱ ወደ መጨረሻው ደቂቃ እየተጠጋ ባለበት በዚህ ወቅት
በቴሄራን በዋሽንግተንና በኢየሩሳሌም የሚገኙ የዜና ቡድኖች ማንኛውንም በየደቂቃው የሚለዋወጡ ትኩስ መረጃዎችን ለማድረስ በንቃት ላይ ይገኛሉ። ዓለም ሰላምን ትመርጥ ይሆን ወይስ ወደማይመለስ ጥፋት ትገባለች? መልሱን በሚቀጥሉት ሰዓታት የምናየው ይሆናል። እስከዚያው ቸርን ሰንብት። ይህ አዲስ ዜና ነው። ቻናላችንን ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ።